የዓርብ ዕለቱን የመስቀል መንገዱን ስቃይ ለማስተንተን እኛም መንፈሳዊ ጉዞን እንድናደርግ የሚጋብዘን መንፈሳዊ ተግባር ነው ፍኖተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክ ሆይ ጸሎታችንና ስራችን በሙሉ በአንተ እንዲጀመርና በአንተ እንዲያልቅልን በስራዎቻችን አስቀድመህ እርዳን፣ ረድተህ ማስፈጸምን ብለን በጌታችን በኢየሱስ ክርስቶስ እንለምናለን። የጸጸት ስራ የተወደደ ደጉ ኢየሱስ ሆይ በክፉ ስራዎቻችንና በኃጢአቶቻችን አንተን ስለበደልን እየተጸጸንና እያዘንን እነሆ በቅዱስ ፊትህ ተደፍተን እንገኛለን። ከእንግዲህ ወዲያ አንበድልም ብለን ቁርጥ ፈቃድን እናደርጋለን። ጸጸታችን ተቀበልልን፣ ሕማማት በመንፈሳዊነት እንድናስብና የኃጢአቶቻችን ይቅርታና ስርየት ለማግኘት እንድንችል ጸጋ አንስተን በምናገኘው ስርየት ለራሳችንና በንስሐ ቦታ ለሚገኙ ነፍሶች ሁሉ እንዲሆን እንፈልጋለን። በልቤ ውስጥ እንዲታተም የልጅሽ ኢየሱስ መስቀል መንገድ በየቤተ ክርስቲያናችን አለ። 14 ማረፊያዎች ያሉት ምስል አለ። የካቶሊክ ቤተክርስቲያን ልዩ የጸሎት አይነት ነው። እርግጥ የጸሎት አይነቶች የተለያዩ ናቸው። የሉጥርጊያ ጸሎት የምንለው ለምሳሌ ቅዳሴ፣ ሰባቱ ሚስጥራት በሚፈጸሙበት ጊዜ፣ የዳዊት መዝሙር በሚደገሙበት ጊዜ ሉጥርጊያዊ ወይም ስነ አምልካዊ የተለየ ዋጋ ያለው ሆኖ እናገኘዋለን። ከዛ በተረፈ ደግሞ ሌሎች የጸሎት አይነቶች አሉ። የመስቀል መንገድ፣ መቁጠሪያ፣ ንግደት፣ እነኚህ ሁሉ ልዩ ጸጋን የሚያስገኙልን የጸሎት አይነቶች ናቸው። የመስቀል መንገድ የተለያየ ስም አለው። በሀገራችን የተለመደው የመስቀል መንገድ የሚል ነው። ነገር ግን የሐዘን መንገድም ይባላል፣ የሕማም መንገድም ይባላል እና በቤተ ክርስቲያናችን ሰው በግሉም በጋራም ሆኖ የሚጸልየው ነው። በተለይም በአርባ ጾም ጌታ ኢየሱስ ክርስቶስን ለመከተል ራሱ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 የሚወደኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ይላል። ይህንን መመሪያ በመቀበል ቤተ ክርስቲያናችን ልማዷ አድርገዋለች ክርስቶስን መከተል። ነገሩ ጠቅላላው የወንጌል ትምህርት ክርስቶስን ስለመከተል ነው። ክርስቶስን ስለመምሰል ነው። ክርስቶስን ስለመውደድ ነው። የክርስቶስን ትእዛዛቶች ስለመፈጸም ነው። ስለዚህ ነው ክርስቶስ መስቀላችሁን ተሸክማችሁ ተከተሉኝ የሚለን። መስቀላችን የኛ በተለያየ ወቅት የምናገኘው ፈተናችን ነው። የሚከብደን ነገር የምንሸክመው ማለት ነው። ስለ ክርስትና ስንል ደግሞ ክርስቶስ ተሸክሞታል። ክርስቶስ ከባዱን መስቀል ተሸክሞታል። እኛ ደግሞ ተሳታፊነታችንን ለመግለጽ ክርስቶስን መምሰል እንዳለብን ለማሳየት እነኚህን ችግሮች ሁሉ ንቀናቸው ምንተዋቸው ሳንሆን በፍቅር የምንቀበላቸው ናቸው። ይሄ የመስቀል መንገድን የፈጠረልን ነው። ስለዚህ እነኚህ ጸሎቶች በተለያየ ሁኔታ በቤተ ክርስቲያናችን ይፈጸማሉ። የልጅሽ ኢየሱስ ስም ታሪካዊ አመጣጡ እንዴት ነው ብለን መጠየቅ እንችላለን። ከጥንት ጀምሮ ክርስቲያኖች ወደ ኢየሩሳሌም መንፈሳዊ ጉዞ
ይሄዱ ነበር። ጌታ መስቀሉን ተሸክሞ የሄደበት የተፈረደበት ይሄ ቦታ ነው። ከዚህ ተነስቶ መስቀሉን ተሸክሞ የሄደው ኮረብታ ላይ ጎልጎታ ኮረብታ ላይ የወጣበት መንገድ ይሄ ነው ተብለው ሲጠቀሱ እጅግ በጣም መንፈሳዊነት ይሰማቸዋል። ወድቀው ጌታ የተራመደበትን ቦታ ስመው በእግራቸው ድሃው ያችን ጎልጎታ መንገድ መጓዝና ለኃጢአታቸው ሙሉ ስርየት ማግኘት የጌታን ጸጋ በሙላት ለማግኘት ይመኛሉ፣ ያደርጋሉ። በተለይም ቅዱስ ፍራንሲስኮስ የኛ የማህበራችን መሪ የመስቀል ልዩ ፍቅር ስለነበረው ጎልጎታን እና ቅድስት ሀገርን ጠባቂ ሆኖ ከርዕሰ ሊቃነ ጳጳሳት ተመድቦ ያንን ቦታ ይጠብቁ የነበሩት በዛ ጊዜ ነው። እና ይሄ የጉዞ መንገድ ጌታ መስቀሉን ተሸክሞ የሄደበት መንገድ የቅድስት ስፍራ ተብሎ ይጠበቅ ነበር። ሰዎችም ለአምልኮ እየሄዱ የጌታን መንገድ ይከተሉ ነበር። በዛ ያሳልፉት ልዩ መንፈሳዊነትና ልዩ ጸሎት አድርገው የሚያሳልፉበት ቦታ ነበር። በኋላ ላይ 12ኛ ክፍለ ዘመን ግን በተለይ ጀርመን ሀገር ኑሪምበርግ በሚባል ቦታ የመጀመሪያ የመስቀል መንገድ ለድሆቹ መሄድ ለማይችሉት ወደ ኢየሩሳሌም መሄድ ለማይችሉት እዛው ምስል ሰሩላቸውና 14 ማረፊያ አድርገው ጌታ ኢየሱስ ክርስቶስ የተፈረደበትን፣ የወደቀበትን፣ የተነሳበትን፣ የተገረፈበትን፣ በመስቀል የተቸነከረበትን ቦታዎች አስመስለው ሰርተው በሉ እናንተ መሄድ ወደዛ ስለማይችሉ በዚህ ጸልዩ ብለው ያንን ኮረብታማ ቦታዎች ያን አይነት የመስቀል መንገድ የመጀመሪያ ጊዜ ሰሩላቸው። ከዛ በኋላ ወደ እንግሊዝ ሀገር፣ ወደ ጣሊያን ሀገር እያለ ወደ ቤተ ክርስቲያን ሁሉ ተስፋፋ እና በቤተ ክርስቲያናችን መሪዎች ደግሞ ይህ መንፈሳዊነት ትልቅ ዋጋ ያለው ነገር ስለሆነ በየቤተ ክርስቲያናቱ ቢደረግ እጅግ በጣም ጥሩ መሆኑን ትምህርት ስለሰጡ በየቤተ ክርስቲያኑ በእያንዳንዱ ቤተ ክርስቲያን ውስጥ 14 ማረፊያ። ምክንያቱም ቤተ ክርስቲያን ጎልጎታን ትወክላለች። ጌታ ኢየሱስ ክርስቶስ ተወልዶ መስዋዕት ሆኖ የሞተባትን መስዋዕተ ቅዳሴ የሚቀደስበት መንበረ ታቦታችን የእርገቱ ቦታ እንደሆነ አድርገን እንቆጥረዋለን። ስለዚህ በቤተ ክርስቲያናችን እንዲቀመጡ ተደርገዋል። ስለዚህ እንግዲህ ቅዱሳን ስፍራን መጎብኘት ላልቻሉ ሰዎች በመንፈስ በጥሩ ሕሊና ወደዛ ቦታ ገብተው ማሰብ እንዲችሉና መጽሐፍ ቅዱስን እያነበቡ ጸሎት እያደረጉ ንስሐ ለማግኘት ከአንደኛ ማረፊያ እስከ 14ኛ ማረፊያ ይከተላሉ ማለት ነው። የመስቀል መንገድ የተለያየ ስም አለው። በሀገራችን የተለመደው የመስቀል መንገድ የሚል ነው። ነገር ግን የሐዘን መንገድም ይባላል፣ የሕማም መንገድም ይባላል። መንገድ ስንል እንግዲህ ነገሮችን የሚያገናኝ ወይም አንድ ሰው ከአንድ ቦታ ተነስቶ የሚፈልግበት ቦታ ጋር ለመድረስ የሚጓዘውን ጉዞ የሚያሳይ ነው። ይሄ መንገድ አካላዊ የሆነ የእግር እንቅስቃሴን ወይም አካላዊ እንቅስቃሴን ብቻ ሳይሆን አንዳንዴ አካላዊ ያልሆኑ እንቅስቃሴዎችንም ያሳያል። ለምሳሌ ሰው በሀሳብ ተውጦ ስንመለከት የት ሄድክ እንላለን። መሄድ የሚለው ውስጥ መንገድ የሚለው ሀሳብ አለ። ምክንያቱም የምንጓጓዝበትን ወይ መሄድን የሚያመለክት ነገር ስለሆነ ነው። በመስቀል መንገድ ሀሳብም የሕማማት ጉዞ ፍኖተ መስቀል እያልን ስንጠቅስም ይህንን ጥልቅ የሆነ መንፈሳዊ ጉዞን እንድናስተነትን ይጋብዘናል። የመስቀል ስሜትን ስንገልጽ መጀመሪያ ወደ ራሳችን መስቀል ማየት ይገባናል። ምክንያቱም የሰው ልጅ በሕይወቱ በኑሮ በሕይወት ጉዞ ሁሉ መስቀል አለበት። ያ መስቀል ከባድ ነው። በእርግጥ ክርስቶስ የተሸከመውን መስቀል የሚያመላክት ወይ ደግሞ የሚተካ ባይሆንም ነገር ግን በሰው ልጆች የምንመለከተው መከራ፣ ችግር ከባድ ቢሆንም ያ ጌሙ የመጨረሻው ግቡን ነው የምናየውና በዚያም ድልን እንደማገኝ በመስቀሉ ሕይወትን እንደማገኝ በመስቀሉ አሸናፊ እንደመሆን
የሚያመላክት መሆኑ በቤተ ክርስቲያናችን ሰው በግሉም በጋራም ሆኖ የሚጸልየው ነው። በተለይም በአርባ ጾም ጌታ ኢየሱስ ክርስቶስን ለመከተል ራሱ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 የሚወደኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ይላል። ይህንን መመሪያ በመቀበል ቤተ ክርስቲያናችን ልማዷ አድርገዋለች። ክርስቶስን መከተል ወደ ውስጣችን እንድንገባ ያግዘናል። በህይወታችን የሚገጥሙንን ነገሮች ለካ እንዲህም አለ ብለን እንድናስብ ቀለል አድርገን ጌታ ኢየሱስ ክርስቶስ ለኔ የከፈለው ዋጋ ብዙ ነውና በስጋዬ የሚገጥሙኝን ነገሮች ቀለል ብለው እንዲታዩኝ ያግዘኛል፣ ይረዳኛል። ጠቅላላው የወንጌል ትምህርት ክርስቶስን ስለመከተል ነው። ክርስቶስን ስለመምሰል ነው። ክርስቶስን ስለመውደድ ነው። የክርስቶስን ትእዛዛቶች ስለመፈጸም ነው። ስለዚህ ነው ክርስቶስ መስቀላችሁን ተሸክማችሁ ተከተሉኝ የሚለን። መስቀላችን የኛ በተለያየ ወቅት የምናገኘው ፈተናችን ነው። የሚከብደን ነገር የምንሸከመው ማለት ነው። ስለ ክርስትና ስንል ደግሞ ክርስቶስ ተሸክሞታል። ክርስቶስ ከባዱን መስቀል ተሸክሞታል። እኛ ደግሞ ተሳታፊነታችንን ለመግለጽ ክርስቶስን መምሰል እንዳለብን ለማሳየት እነኚህን ችግሮች ሁሉ ንቀናቸው ምንተዋቸው ሳንሆን በፍቅር የምንቀበላቸው ናቸው። ይሄ የመስቀል መንገድን የፈጠረልን ነው። ስለዚህ እነኚህ ጸሎቶች በተለያየ ሁኔታ በቤተ ክርስቲያናችን ይፈጸማሉ። የእምነታችን መሰረት ወደ ሆነውና የታሪክ እውነታ ወደ ሆነው ወደ ክርስቶስ ሕማም፣ ስቃይ፣ መከራ ውስጥ በተለይ የዓርብ ዕለቱን የመስቀል መንገዱን ስቃይ ለማስተንተን እኛም መንፈሳዊ ጉዞን እንድናደርግ የሚጋብዘን መንፈሳዊ ተግባር ነው ፍኖተ መስቀል። በአንድ በኩል የክርስቶስን የሕማም ስቃይ ጉዞ ሂደቱ ምን ይመስላል የሚለውን ነገር ያስጎበኘናል። በሌላ መልኩ እኛ በዛ ስፍራ ላይ እንድንገኝና ነገሮችን በመንፈሳዊ ዓይናችን እንድንመለከት ይጋብዘናል። ከባድ ሐዘን የተጫናት ነፍሷን ቦታ የጠበባት ታሪኩ በአንድ ጊዜ 14ቱን ማረፊያዎችን አላመጣም። በዘመናት ውስጥ እድገት አለው። 14ቱ ማረፊያ እድገትን አሳይቷል። በኋላ ላይ ነው አንደኛ ማረፊያ የተጨመረው። ጌታ ኢየሱስ ክርስቶስ ሞት ተፈረደበት የሚለው መጀመሪያ መስቀሉን ተሸክሞ ሄደ የሚለው ነበር። አይ ይሄ ነገር ቢገባ የበለጠ ትክክለኛውን መልክ ያመጣልናል በማለት ከመጽሐፍ ቅዱስ ወስደው የጨመሩትም አለ። ይሰቀል ሲሉ የነበሩ በዛው ልክ ደግሞ በጭንቀት በሐዘን ውስጥ የነበሩ የኢየሱስን ሐዋርያቶችን ለመመልከት እንችላለን። ግማሹ ኢየሱስን ሲክድ የነበረ፣ ግማሾቹ ደግሞ በፍርሃት በመጨነቅ እኛስ ምን ይደርስብናል ብለው የተቀመጡ ሰዎችን እንመለከታለን። በአንጻሩ ደግሞ እንደ እናታችን ቅድስት ድንግል ማርያም፣ እንደ መቅደላዊት ማርያም፣ እንደ ወንጌላዊው ዮሐንስ እስከ መጨረሻ ድረስ በመስቀሉ በክርስቶስ እግር ስር የተገኙ ታላላቅ ሰዎችን እንመለከታለን። በድፍረት ኢየሱስን ከመስቀል ለማውረድ የጠየቁ እንደ ኒቆዲሞስና እንደ አርማትያው ዮሴፍ፣ የክርስቶስን መስቀል ለመሸከም የደፈሩ እንደ ቀሬናው ስምዖን፣ የኢየሱስ ፊት በብዙ ድብደባ ቆስሎ ምራቅ የተተፋበትን ያንን ፊት ለመጥረግ ለማበስ በመሐረቧ የኢየሱስን ፊት ልትዳስስ ያልፈራችውን ቬሮኒካን፣ በርካታ ሰዎችን በዚህ በመስቀል መንገድ ጉዞ ላይ እንመለከታለን። የኛ ስፍራ የት ነው ብለን እንድንጠይቅ መስቀል መንገድ ይጋብዘናል። የት ነው ቦታችን? የት ነው የቆምነው? ምን ያህል ርቀት ላይ ነን ከመስቀሉ? የክርስቶስን ስቃይ፣ የክርስቶስ ሕመም አሁንስ በእኔ ሕይወቱ ውስጥ እንዴት ነው የምመለከተው የሚለውን የራሳችንን መንፈሳዊ ጉዞ መንፈሳዊ ሕይወታችንን እንድናጤን ይጋብዘናል። ለመስቀል
ግድ ሊቅነ ወለ ትንሣኤከ ቅድስት እሰብክ ኩልነ ይእዜኒ ወዘልፈኒ ለመስቀልከ አሰግድ ሊቅነ ወለ ትንሣኤከ ቅድስት እሴብክ ኩልነ ይእዜኒ ወዘልፈኒ። 14ተኛው ማረፊያም ጌታችን ኢየሱስ ክርስቶስ ተቀበረ ስንል ሞትና መቃብር የክርስትና ሕይወት ፍጻሜ ስለሆነ አይደለም፣ የአዲስ ሕይወት ጅማሬ ነው። ክርስቶስ ሞትን ሞቶ የሞትን ትርጉም ለወጠው።